ቤተሰቦቻችን በዚህ መልክ ለሆነ እድለኛ እንሰጣዋለን እንግዲህ መንገድ ላይ አሁን ስንወጣ ቪዲዮ ጨርሰን ስንወጣ ድንገት ከገጠመን ለአንድ ሰው እንሰጣለን ሰላም እንዴት ናችሁ የኛ የተከበራችሁ ውድ እንቁ የሆናችሁ ቤተሰቦቻችን ደህና ናችሁ እግዚአብሔር ይመስገን እኛ በጣም ደህና ነን በተለይ 10,000 ከገባ በኋላ በጣም ያው እንደምታዩን አምሮብን ፍክት ብያለሁ ያው እንግዲህ ዛሬ ደስ በሚል ቪዲዮ መጥቼላችኋለሁ በጣም በሚያስደስት ያው ሰሞኑ አይታችሁታል ትንሽ ማሬን አስከፍቻት ነበር ትንሽዬ ነገር ያው እኔም እንደተረዳሁት ያው አንዳንዴ የሆነ ነገር እንደምትረዱት ነው እኔ እንደተረዳሁት ትክክለኛ መንገድ ላይ አልተረዳሁትም ነበር እና ማሬን ትንሽ አስከፍቻት ያው ወንድ መስለን ነበር የወጣ ነው እንግዲህ ተመልሰን በወጣንበት መንገድ ያው ገብተናል ዛሬ እና ማሬን ያው ዛሬ ይቅርታ ለመጠየቅ ነው የመጣሁት ምክንያቱም አንደኛ 10,000 ገብተን አብረን ነው ማክበር ያለብን ሁለተኛ ነገር ደግሞ እኔ የተረዳኋት አረዳድና እሷ ያለችኝ እንትን ይለያያል እኔ የተረዳሁበት በርግጥ እኔ ሰው እንዳረዳዱ ነው የሚወስነው እኔ የተረዳሁበት መንገድና እንትኑ ትክክል ስላልሆነ እንጂ ያው ስታስቡት የኔም ነገር እውነት ያለው ይመስል ነበር ግን አረዳዴ ነው ያው እናንተንም በጣም ይቅርታ ጠይቃለሁ ያው ማሬንም በጣም እንግዲህ ይቅርታ ጠይቃለሁ በእናንተ ፊት ተንበርክኬ ቢሆን ምንም ብዬ ይሁን ይቅርታን ጠይቃለሁ እና ቤተሰቦቻችን ማሬ ደውዬላታለሁ እመጣለሁ ብላኛለች በስንት ትግል በስንት ያው አሳምኛት እመጣለሁ ብላለች ማንም ሳይኖር ማንም እንትን ሳይል አሳምኛት እንግዲህ እሷን ለማግኘት እዚህ ቀድሚያት ካሜራ ይኸው ፊታችሁ ላይ ድቅን አርጌ እየጠበቅኳት ነው ያለሁት በጣም ግን ከሁሉም በላይ በጣም ደስ ብሎኛል ለምን ብትሉኝ በቃ ምን ፈልገው 10,000 ነበረ 10,000 ገብተናል እንደዚህ አልነበረም በነገራችን ለማክበር የነበረብን ያው 20 ስንገባ እናከብራለን ብለን ነው እና ቤተሰቦቻችን 20 ሲገባማ ድብልቅልቅ ባለ ሁኔታ ቀረበሽብሽ ባለ ሁኔታ አናከብር ለምን ብዙ ሰዎች ብዙ እዚህ ጋር ድብልቅልቅ ስናረግ የሚጎዳ ነገር ስላለ ያው ቢያንስ አንድ ሰው ለአንድ ቀን የሚችል ነገር ለአንድ ቀን ሙሉ የምናስደስትበት ነገር ብንፈጥር ብለን ነው ኬኩ ምኑ ማዘጋጀት ይቻል ነበር ግን ቢያንስ አንድ ኬክ ስንት ብር ነው ያ ስለሆነ ያን ሂሳብ ሰርቼ ለአንድ ሰው የቀን ሙሉ ውሎውን እንሸፍናለን ብዬ አስቤ ነው እና ማሬም ስትመጣ ያንን ምናደርግ ይሆናል እና ያው 10,000 መግባታችን በዚህ አይነት ነው ምክንያቱም የኛም ደስታ ያንድ ሰው ደስታ መፍጠር መሆን ይሆናል እናማ ቤተሰቦቻችን በዚህ መልኩ ዛሬ እንዴት ነኝ ስታዩ አለባበሴ ያው ነው ከሌላ ጊዜ በተለየ ሁኔታ ምንም የለም ያው ባለን ሁኔታ ዘንጠናል ብዬ አስባለሁ እና የኛ ውድ ቤተሰቦች እንዴት ናችሁ ቆይታ እንዴት ነው እኛ ጋር በጣም አሪፍ ነው እና ማሬ ቆየች መሰለኝ መልሼ ልደውልላት መሰለኝ ያው እንጠብቃለን ያው እስከመጨረሻው የኛ ጥፋት ስለሆነ የራሴ ጥፋት ስለሆነ እጠብቃታለሁ እና እንግዲህ ቤተሰቦቻችን ዛሬ የምለውም ነገር እኔ እንጃ ግራ ገብቶኛል በስልክ ብዙ አውርተናል ግን እንዴት ነሽ አምሮብሻል ደግሞ ቶ ቤተሰቦች ካይን ያውጣሽ ወይ እንደዚህ የዘመማ በትኛው እንጂ እንደዚህ በትኛው እንጂ
እና ቤተሰቦች ያው ማሬ መታለች ማሬ እንግዲህ ጥፋቴ አምኜ መጥቻለሁ ይቅር እንድትይኝ ነው ፈልገው ያ ይቅር ልበለው ተረትሽኛል ብዬ አስባለሁ ማለት እኔ አላውቅም አይ አይደለም ብቻ አላውቅም ሳይሆን ማለት መንጓጓት በሌለብህ ልክ ነው የተንጓጓው ሲቀጥል ደግሞ እኔ ያሰብኩትና አንተ ያሰብከው አንድ አይነት አይደለም እኔ ባሰብኩት አንግል አልተረዳኸኝም እኔ ያሰብኩት አንግል ብዙ ነገሮችን ማስተካከል አለብን በቃ ይሁን አንተ ሌላ ወንድ ምናምን እንደምፈልግ ምናምን አድርገህ ነው አንተ የተረዳኸኝ አረዳድ ማለት ነው ያው ሌላ ጊዜ በዚህ አይነት መንገድ እንድታናገረኝም አልፈልግም ግዴታ በቃ እኔ ላይ አይ በነገራችን ላይ እኔም እኮ የተረዳውበት አረዳድ ትክክል አይሆን እንጂ ጥያቄ እኮ ትክክል ነው የኔም ስለሽ ምላሽ አሁን አንድ አንቺም ብትሆኚ የሆነ ነገር እየጠየቅሽ ቆይ ተነጎዳ ነገ ምናምን እየተባልሽ እንትን ምትይ ከሆነ አንቺም እኮ ያ እንትን የሚልሽ ነገር ይኖራል ግን ይሄንን አስተካክይ ይሄንን ሆኖ ይሄን አንቺ እኮ ግልጽ አድርገሽ አይደለም እየተናገርሽ የነበረው መጀመሪያ አንቺ ራሱ መረዳት አለብሽ እኮ እኔ ወንድ ልጅ ሆኜ እየጠየቅኩሽ ያለው ጥያቄ አንቺ መጠየቅ ያለብሽን ጥያቄ እኮ ነው እየጠየቅኩሽ ያለው ግን እንደዛም ሆኖ በቃ እንደዚህ እስከማስተካከል እንደዚህ እስኪሆን ድረስ ጠብቀኝ ማለት ነበረብሽ ምክንያቱም እኔ ከሌላ እንትን መስማት አልነበረብኝ ገብቶሻል አይደል ሳስረዳህ እኮ እኔን ለመረዳት ዝግጁ አይደለም አንደኛ ነገር ትተኝ ነው ላይ ሄድከው ማለት ነው ይቅርታዬን ገፍተህ ነው ሄድከው ያው እኔ ደግሞ በወቅቱ በነገራችን ላይ በጣም ስሜታዊ ሆኜ ነበር በጣም ስሜታዊ ሆኜ ነበር አሁን ግን የኔ ወድ በጣም ይቅርታ እኔ ማለት ያው የመጨከን ልብ ዛሬ ትልቅ የምስራች ይቅርታ ልብ ያለኝ ሰው ነኝ አንድ ሰው እንኳን ይቅርታ አድርግልኝ ብሎ መጥቶ እኔን ሊለምነኝ ይቅርና በዛ ሰው ጥፋት እንኳን እኔ ይቅርታ በቃ ላጠፋህብኝም ነገር ይቅር እንባባል ብዬ ቂም ምናምን መያዝ አልችልም በሆዴ ማለት ነው ልክ ነሽ የኔ ውድ የኔ ማር በጣም ነው የምወድሽ ሲቀር ይያለ እኔ ነሽ ግን ዛሬ ትልቅ ከይቅርታው ቀጥሎ ትልቅ የሆነ የምስራች ይልሽ መጥቻለሁ ምንድነው እንኳን ደስ አለሽ እንኳን አብሮ ደስ አለን ለምን ነው አሁንም በድጋሚ እንኳን ደስ አለሽ እንኳን አብሮ ደስ አለን ያ ከቤተሰቦች ጋር አብሬ ነግርሻለሁ እንግዲህ ሰላም አላልሻቸውም ቤተሰቦቻችንን ሰላም ባያቸውና እንግዲህ ከዛ በኋላ የምስራችሁ አብሬ የምነግራችሁ ይሆናል ያው ሰላም ባያቸው ቤተሰቦችሽን እሺ ሰላም ውድና የተከበራችሁ የማሬ ዩቲዩብ ተመልካቾች ደህና ናችሁ ወይ አረ የኛ ናቸው የማሬ ብቻ አይደሉ የኛ ውድ ተከታታዮች ወይ እንጂ እሺ በቃ የኛ ውድ ቤተሰቦች የኔም የምስጌን የምትወዱን የምታከብሩን ደህና ነን እግዚአብሔር ይመስገን እናንተም ደህና እንደሆናችሁ ተስፋ አደርጋለሁ ሰሞኑ ያው ጠፍተናል በዚህ ሰውዬ ምክንያት ነው በኔ ምክንያት አይደለም እንግዲህ ቤተሰቦቻችን ስለጠፋን በጣም ይቅርታ እንግዲህ በቻልነው አህል ከእንግዲህ በኋላ እናስጨንቀዋለን ብለን እናስባለን እና የምስራችሁ የምነግርሽ ምንድነው እንኳን ደስ አለሽ 10,000 ገብተናል እስቲ እግዚአብሔርን በል እግዚአብሔር 10,000 ገብተናል እንኳን ደስ አለሽ እንኳን አብሮ ደስ አለን እውነት ከሆነ ነው አይ እውነት ነው ኬክ በነገራችን ላይ ምን ብዬሽ ነበር ከዛ በፊት 10,000 ስንገባ ኬክ እናሰራና እናከብራለን ብዬሽ ነበር ግን ደስታ ነው አይደል አዎ ደስታ እስከሆነ ድረስ እኔ ደግሞ ያሰብኩት ምን እንደሆነ ተቀለሽ የኬኩን ብር ለአንድ ሰው ቢያንስ ያ አንድ ቀን ሙያ የኬኩና የሆነ ነገር ምን ገዛበት ለአንድ ሰው በቃ ምን እናስደስትበት
ቢሆን ምክንያቱም የኛው ደስታ ነው አይደል ድንገት ላገኘነው ሰው በቃ ዝም ብሎ አሁን ለምሳሌ ደከም ላለ ሰው ዝም ብለን ለአንድ ሰው ብንሰጥና ምክንያቱም ኬኩ ተቆረሰ ለኛ ምንም ነው በቃ እዚህ ጋር ግን ለአንድ ሰው ምናስደስትበት ያው በነገራችን ላይ የሆነ ነገር ሲደረግ እንደዚህ በካሜራ ፊት ምናምን ማድረግ አልወድም ሲደረግ ሲጀምር ከዛ በፊት ካያችሁ ለማሚ ቤቱን ሳስረክብ በካሜራ ያስረከብኩት ያው ፍላጎት አልነበረም ታውቂያለሽ ማለት እንደዚህ የሆነ ሰው ስላደረገ በካሜራ ፊት የሆነ ነገር ማድረግ መፈጸም ምናምን አልወድም በነገራችን ላይ የሆነ ሰው ሲያደርግ ያው የቀኝን በግራኪስ ያለው የቀኙን አይወቅ ነው የሚባለው ምክንያቱም እኔ ለሆነ ሰው ሳደርግ ማንንም ማወቅ የለበትም አድርግ ያለውን ብዬ ማሰብ የለብኝም ምክንያቱም በቃ ከፈጣሪ ጋር ብቻ ነው ግንኙነቱ ያን ነገር መሆን ያለበት ማለት እኔ ማለት ነው አሁን ቤተሰቦች ብቻ ያው ለእናንተ ምን እንጃ ለብዙዎች 10,000 ምናምን ሰዎች ሲገቡ ምናምን ምንም አይመስላቸውም እኔ ደግሞ በተቃራኒ በጣም ነው ደስ የሚለኝ ምክንያቱም ያው ምስጋና ከትንሽ ነገር ጀምሮ ነው ወደ ትልቁ ደረጃ የሚያደርሰን ማለት ነው እና በዚህ አጋጣሚ ፈጣሪ ማመስገን ፈልጋለሁ ከዛን ደግሞ ከፈጣሪ ደግሞ በታች ቤተሰቦቻችን የዩቲዩብ ቤተሰቦቻችን ቲክቶክ ላይ ሼር የሚያረጉልን አሉ እና ብቻ አመሰግናለሁ ከፈጣሪ ቀጥሎ እናንተን ማመስገን ፈልጋለሁ ኮሜንቱ ላይ ሁላ ቻናሉ ማሬ ይሄ ቻናል እየተንቀሳቀሰ አይደለም ወይ ምስጋና ማሬ ወይ ደግሞ በምስጋና ስም ይከፈት ይሄ ቻናል ይሆን ነገር ሆኗል ምናምን ብለው እየተጨነቁ ነበር ቤተሰቦች በጣም ነው ማመሰግነው ከፈጣሪ ቀጥሎ እናንተን አመሰግናለሁ እንግዲህ ሁኔታችሁን ለመክፈል ያብቃኝ ያው ከዚህም በላይ እኮ ማክበር እንችላለን ከዚህም በላይ መደሰት እንችላለን ግን ያው አንድ ሰው ትልቅ ደረጃ ላይ ብቻ ሲደርስ አይደለም ፈጣሪውንም ሆነ ሌላ ሰው ማመስገን ያለበት ማለት ነው ምስጋና ከትንሽ ከዜሮ ጀምሮ ስናመሰግን ያው ይጨመርልናል ብዬ አስባለሁ ማለት ነው አው ማሬ ያው በተረፈ የኛ ከዜሮ ጀምሮ እስከ 10,000 ያለ ያው ሰብስክራይብ ያረጉ ቤታችንን ሞቅ ደመቅ ያረጉልን በጣም ትግስት ኖሯችሁ ለ10,000 ያደረሳችሁ ቤተሰቦች በጣም እንወዳችኋለን በጣም እናመሰግናችኋለን ምክንያቱም በነገራችን ለሰው ብዙ ጊዜ የሚቸገረው ትንሽ ከፍ ብሎ አይደለም ከዜሮ ሲነሳ ነው በጣም የሚቸገረው እኛ ደግሞ ከዜሮ ስንነሳ ነው የተቸገርነው እንጂ አብዛኛው ሰው ካያችሁ የሆነ እንቅስቃሴ ውስጥ ከገባ በኋላ ብዙም ነገር አይቸግረውም ምክንያቱም ከዛ በኋላ የራሱ ጥረትና የራሱ እንትን ነው የሚጠብቀው ግን ከዜሮ እኛን ሳታቁ እኛን በቃ ዝም ብላችሁ እኛን ሰብስክራይብ ያረጋችሁን ስራችንን ሳታዩ በቃ እነዚህ ሰዎች በቃ ዝም ብላችሁ አይታችሁን የወደዳችሁን ቤተሰቦቻችን በጣም እኛም እንወዳችኋለን እናመሰግናለን እዝጌር ያክብርልን እንዳከበራችሁን እና ቤተሰቦቻችን ወሬ አናብዛባችሁ እና ዛሬ የኬኩን ብር አሁን ምስኪን ምን ልታረግ ነው ያሰብከው ማለት ከዛ ፊት አቅደናል ያው ሐሳብ ቀይራለን 10,000 መግባት መጀመሪያ ያው 10,000 ስንገባ ምን ብዬ ነበር ኬክ እናረጋለን ከዛ በኋላ ሻማ እናበራለን ከዛ ፊልዲሻን በቃ ሞቅ ደመቅ ባለ ሁኔታ ነበር እናከብራለን ያልኩሽ አሁን ግን ምን አሰብኩኝ እኔ በጣም ደስተኛ ነኝ በቃ እዝጌር አሳክቶልኝ ደስተኛ ነኝ ለኬኩ የሚወጣው ብር ስንት ብር ነው ለምናምን ያንዳንዱ ፕሮቶኮሉ አንተ ስትዩ በቃ ወደ ቢያንስ ወደ 2,000 ምናምን ብር ይመጣል አይደል በትንሹ በቃ ዝም ብሎ ያው ቡታጀራ ስላለን ማለት ነው አዲስ አበባ ወደ ኬኩን 2,000 ምናምን ብር ቡታጀራም እኮ አቅሙ ከፍ ያለ ነው ያው አይ አይደለም ይሻላል ከሌላው ጋር ይሻላል እና ወደ 2,000 ምናምን ብር ይመጣል ወደ 2,500 ምናምን ብር ይመጣል አንድ ሰው ምሳ ጋር እኔ ደግሞ ሰውየው ይብላበትም ይጣጣበት አገባኝም መንገድ ላይ ድንገት ላገኘሁት 3,000 ብር አድርጌ ልሰጣው በእናንተ ፊት ቃል ገባለሁ አይ ካሜራ ፊት ምናምን አላደርገውም በካሜራ ፊት ይሄ ቀርጸህ አምጣ ምናምን ምትሉ ከሆነ እኔ ፈጣሪ ካየ ቃል ገብቻለሁ ቃሌን ማከናወን የምችለው እኔና እኔ ነኝ ከዛም ፈጣሪ ያያል እና ቤተሰቦቻችን በዚህ መልክ
ለሆነ እድለኛ እንሰጠዋለን። እንግዲህ መንገድ ላይ አሁን ስንወጣ ቪዲዮ ጨርሰን ስንወጣ ድንገት ከገጠመን ለአንድ ሰው እንሰጣለን፣ ብሩንም ይዘናል እና ይሄ ይመስላል ለኛ ደስታ። ድንገት ለሆነ ሰው እናስደስታለን ማለት ነው። አንድ ሰው ምክንያቱም የሆነ ሰው ድንበር ነው። አሁን ለምሳሌ ደከም ያለ ሽማግሌ ሰው አግኝተን 3000 ብር ስንሰጠው በጣም ደስተኛ ይሆናል ብዬ አስባለሁ። ምክንያቱም የአንድ ቀን ውሎውን አንድ ቀን አይደለም የሁለት ቀን የሶስት ቀን ውሎውን ሊሸፍን ይችላል። ምክንያቱም የሆነ ሌክዠሪ እንትን ካለመደ ቡታጀራው ለሶስት ቀን ለአራት ቀን በደንብ ይሸፍንለታል። ያ ስለሆነ ይህን ሰውዬ ቀኑን እናስተካክለዋለን ማለት ነው። እና ቤት ሴትም ይሁን ወንድም ይሁን ግን ከ60ዎቹ በላይ ላለ ሰው ነው ለውጣት አንሰጥ። ከ60ዎቹ በላይ ላለ ሰው ላገኘ ነው ሰው ወስደን እንሰጣለን። ፈጣሪ ደግሞ ከዚህ በላይ አድርጎልን የበለጠውን ሰዎች እንድንረዳ ሰዎችን እንድናግዝ ያድርገን ብዬ። አዎ በነገራችን ላይ በቪዲዮ ፊት ምናምን ካሜራ ይዛችሁ ምናምን የምትረዱ ሰዎችን እየነቀፍኩኝ አይደለም። ምክንያቱም እኔ መርዳት ስለማልችል እኔ ደካማ ሰው ስለሆንኩኝ ነው እንጂ እናንተ ኖርማል ስራችሁን ምክንያቱም እያየ እናንተን የሚደግፍ ሰው ያለ እንደዛ የምትሰሩ ሰዎችን እየነቀፍኩኝ አይደለም። ያው ሚዲያ ላይ ስትወጪ አንዳንዴ ሰዎች ትንሹ ነገር ያጋንኑታል። ስለሚያጋንኑት ያ ስለሆነ ቤተሰቦቻችን እንድትረዱ የምፈልገው በጣም ብዙ ሰዎች ለብዙ ወገኖች የሚደርሱ በጣም ወንድሞቻችን አሉ። እነሱን እየነቀፍኩኝ አይደለም። እኔ በራሴ እንደግሌ መርዳት ስለማልችል ሰዎችን ማስተባበር ስለማልችል እንጂ እኔም እንደነሱ ስራ ብሰራ ደስ ይለኛል። ግን እኔ ደግሞ የተሰጠኝ እንትን ሰዎችን የማስተባበር ምናምን ብዙ ነው ታውቂያለሽ። እንግዲህ እና ቤተሰቦቻችን እንወዳችኋለን፣ እናከብራችኋለን። የኛ ውድ ቤተሰቦች ክበሩልን። ባላችሁበት የስኬት ዘመን ይሁንላችሁ። እኛ እንዳስደስታችሁ ፈጣሪ እናንተንም ባላችሁበት ቦታ ያስደስታችሁ። በጣም እንወዳችኋለን፣ በጣም እናከብራችኋለን። የኛ ውድ ቤተሰቦች የኛ ያው እንግዲህ የተጨነቃችሁልን የወደዳችሁን ያከበራችሁን እንግዲህ እዝጌር የሚበልጠው ከኛ እጥፍ የሆነውን ይስጣችሁ። ለኛ መውደድ ፍቅርን ያስተማራችሁን ቤተሰቦቻችን በጣም እንወዳችኋለን፣ እናከብራችኋለን። ክበሩልን። እንግዲህ ያው መሰነባበታችን እንወዳችኋለን። ሰላም ሁኑልን። ቻው።